ኢዱ በኃይለ ሥላሴ ጊዜ አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጧት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ ይላሉ። የደርግ 3 መኪና ወታደር ኢዱ አይሉትም። በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ምኞታቸውን ነበር የሚያወሩት። እሳቸው 3 ሲሉ ሴትዮዋ ወጥተው ስንት እንደሚሉ አላውቅም። እንደዚህ አይነት በምኞት የመስከር ነገር እኛ ውስጥ ይበዛል።